በዓለማችን ላይ ሰዎችን እጅግ የሚያስፈራ በብዙ አፈ ታሪኮች የተከበበና በየሶሻል ሚዲያው አነጋጋሪ የሆነ አንድ ቁጥር አለ። እሱም 666 ወይንም 666 ነው። አንዳንዶች የቁጥር የባርኮድ ውጤት ነው ይላሉ። ሌሎች ደግሞ የዓለም አቀፍ የማይክሮቺፕ ወይም የሳይንስና ቴክኖሎጂ ውጤት እያሉ ሰዎችን በፍርሃት ይሞላሉ። ለመሆኑ መጽሐፍ ቅዱስ ስለዚህ ቁጥር በግልጽ የተናገረው እውነተኛ ሚስጥር ምንድነው? የኦርቶዶክስ ተዋሕዶ ቤተክርስቲያን አበው ሊቃውንትስ ስለዚህ ቁጥር ምን ይላሉ? እንዴትስ ያብራሩታል? ዛሬ በዚህ ቪዲዮ ስለ 666 ቁጥርና ስለ አራዊቱ ማንነት፣ ስለ ሐሰተኛው ክርስቶስና አንድ ክርስቲያን በዚህ ዘመን ሊኖረው ስለሚገባ እውነተኛ መንፈሳዊ ዝግጅት በጥልቅ እንመረምራለን። ቪዲዮውን ከመጀመራችን በፊት ቻናላችንን ሰብስክራይብ ማድረጋችሁን፣ ቪዲዮ ላይክ በማድረግ ለሌሎች እንዲደርስ ማድረጋችሁን አትርሱ። አሁን በቀጥታ ወደ ትምህርቱ እንለፍ። በመጀመሪያ ደረጃ አሁን ላይ በዓለም ላይ የሚታዩትን ብዥታዎችን እንመልከት። በተለያዩ ዘመናት ሰዎች ስለ 666 ቁጥር ያላቸው አመለካከት ሲቀያየሩ ኖሯል። በ1970ዎቹና 80ዎቹ ባርኮድ ሲመጣ የአራዊቱ ቁጥር መጣ ተባለ። በመቀጠል የኤሌክትሮኒክ ካርዶችና የኢንተርኔት ቴክኖሎጂ ሲስፋፋ 666 ተዘረጋ ተባለ። ዛሬ ደግሞ በሕክምናና በቴክኖሎጂ የሚሰሩ የማይክሮቺፕ አሰራሮች ሲመጡ ሰዎች ፍርሃታቸው እየጨመረ መጥቷል። ነገር ግን እግዚአብሔር ለአእምሯችን የሰጠውን ዕውቀትና የቴክኖሎጂ እድገት ሙሉ በሙሉ ከሰይጣን አሰራር ጋር ማያያዝ ትክክለኛ መጽሐፍ ቅዱስ ያስተምረው ነው? ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ እግዚአብሔር የኃይልና የፍቅር ራስንም የመገዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም፣ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ይለናል። ስለዚህ የዲያብሎስ ዋና ዓላማ የሰውን ልጅ በጥበብና ዕውቀት እንዲያድግ ማድረግ ሳይሆን ሰዎችን በፍርሃት ሽባ አድርጎ ከእውነተኛው የክርስቶስ ፍቅር መለየት ነው። ታዲያ መጽሐፍ ቅዱስ ራሱ ስለ 666 ቁጥር ምን ይለናል? ወደ ዋናው የመጽሐፍ ቅዱስ ክፍል እንለፍ። ይህ ቁጥር የተጠቀሰው በወንጌላዊ ቅዱስ ዮሐንስ የራእይ መጽሐፍ ምዕራፍ 13 ላይ ነው። ጥቅሱም እንዲህ ይላል፣ ጥበብ በዚህ አለ፣ አእምሮ ያለው የአራዊቱን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። ራእይ ዮሐንስ ምዕራፍ 13 ቁጥር 18 ላይ። እዚህ ጋር በጥብቅ ልናስተውላቸው የሚገቡ 3 ታላላቅ ነጥቦች አሉ። አንደኛ፣ ቁጥሩ የሰው ቁጥር ነው። መጽሐፍ ቅዱስ በግልጽ የሰው ቁጥር ነው ይላል እንጂ የቁስ የኮምፒውተር የብረት ቁጥር ነው አይልም። ይህ ማለት በዓለም መጨረሻ ላይ የሚነሳው የሐሰተኛው ክርስቶስ ግለሰባዊና ስርዓታዊ ምልክት ነው። ሁለተኛው የ666 ቁጥር ምስጢራዊ ትርጉም። በዕብራይስጥና በግሪክ ቋንቋዎች እያንዳንዱ ፊደል የራሱ ቁጥር አለው። በኦርቶዶክሳዊ ትርጓሜ 7 የእግዚአብሔር የፍጹምነትና የእረፍት ቁጥር ነው። 777 ፍጹም የሆነውንና የእግዚአብሔርን አምላክነትና የሥላሴን አንድነት ያሳያል። 6 ደግሞ የሰው ልጅ የተፈጠረበትና ያልተሟላ የፍጡር ቁጥር ነው። 666 ማለት አምላክ ለመሆን የሚፈልግ ነገር ግን ፍጹም ያልሆነ የእግዚአብሔርን ቦታ ለመውሰድ የሚታገል የፍጡር የሐሰተኛው ክርስቶስና የክህደት ምልክት ነው። ሶስተኛ የአራዊቱ አሰራር። በራእይ 13 ላይ የተጠቀሱት አራዊት የሰይጣንን መልእክተኞች፣ የእግዚአብሔርን ሕግ የሚቃወሙ መንግስታትንና የክህደት አስተምሮችን ይወክላሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን አበው ሊቃውንት የራእይ ዮሐንስ መጽሐፍ ሲተረጉሙ 666ን የሚከተሉትን በሁለት ዋና መንገዶች ይከፍሏቸዋል። አንደኛ የልቦናና የእጅ ማህተም። ዮሐንስ ራእይ ምዕራፍ 13:16 ላይ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያደርጋል ይላል። ግንባር የምስጢርና የአእምሮ የእምነት ቦታ ነው። በግንባር መቀበል ማለት በሐሰተኛው ክርስቶስ አስተምሮ ማመንና አምላክነቱን መቀበል ማለት ነው። ቀኝ እጅ የምግባርና የሥራ ቦታ ነው። በእጅ መቀበል ማለት ለሐሰተኛው ሥርዓት መስራትና ትእዛዙን መፈጸም ማለት ነው። ስለዚህ 666 ማለት ሳናውቀው አላፊ አግዳሚው የሚለጥፍብን ነገር ሳይሆን አውቀህና ወደህ ከክርስቶስ እውነት ተለይተህ ለኃጢአትና ለክህደት የምትሰጠው ምላሽ ነው። ሁለተኛ መንፈሳዊ ማህተም። በኦርቶዶክስ ተዋሕዶ እምነታችን አንድ ክርስቲያን ሲጠመቅ በቅዱስ ሜሮን ይታተማል። ይህ የመንፈስ ቅዱስ ማህተም ይባላል። የክርስቶስ ማህተም በላዩ ላይ ያለው ሰው የሜሮን ቅባት የተቀባና በስጋውና ደሙ የከበረ አማኝ ቁጥሮችን ወይም የሰይጣንን ምልክት ሊፈራ አይገባውም። ምክንያቱም በዓለም ካለው ይልቅ በእንደገና ያለው ታላቅ ነውና ቁጥሮችን ወይም የሰይጣን ምልክቶችን ሊፈራ አይገባውም። እንግዲህ ሁሉ ከተረዳን በዚህ መጨረሻ ዘመንኛ ክርስቲያኖች ምን ማድረግ አለብን? አንደኛ ከፍርሃት መውጣት። መጽሐፍ ቅዱስ የሚያስተምረን ንቁ እንድንሆን እንጂ በፍርሃት እንድንዋጥ አይደለም። በየሶሻል ሚዲያ የሚለቀቁ የፍርሃት ወሬዎችን ከመከተል ይልቅ የመጽሐፍ ቅዱስ እውነትን በጥልቅ ማወቅ አለብን። ሁለተኛ የሃይማኖት ጽናት። ዋናው ውጊያ በምልክቶች ላይ ሳይሆን በሃይማኖትና በምግባር ላይ ነው። ፍቅራችን እንዳይቀዘቅዝ፣ እምነታችን እንዳይዛባና ምግባራችን እንዳይበላሽ መጠንቀቅ አለብን። ሶስተኛ በምስጢራተ ቤተክርስቲያን መኖር። በንስሐ መመላለስ፣ ቅዱስ ቁርባንን መቀበል፣ በጸሎት መጽናት የክርስቲያን ትልቁ ጋሻው ነው። የክርስቶስ አካል የሆነውን ስጋውንና ደሙን የተቀበለ ሰው የዲያብሎስ አሰራር ሊያሸንፈው አይችልም። ስለ 666 ያለው እውነታ ባጭሩና በጥልቅ ይህንን ይመስላል። ቴክኖሎጂዎች ለመልካም ነገር እንጠቀምባቸው፣ ነገር ግን ልባችንን፣ እምነታችንንና ሃይማኖታችንን ለክርስቶስ እንስጥ።
የፍርሃት ሳይሆን የእምነት የፍቅርና የጽናት ሰዎች እንሁን። የዛሬው ትምህርታችን ከተመቻችሁና አዲስ ዕውቀት ካገኛችሁበት ቪዲዮ ላይክ በማድረግ ደግፉን። ስለዚህ ርዕስ ያላችሁን ሐሳብ፣ ጥያቄ ወይም አስተያየት ከታች ኮሜንት ላይ ጻፉልን። ይህ መረጃ ለሌሎች ወንድሞችና እህቶች እንዲደርስ ቪዲዮን ሼር አድርጉ። አዳዲስ መንፈሳዊ ትምህርቶችና ታሪኮችን ለማግኘት ማደር ቤተክርስቲያን ቻናልን ሰብስክራይብ አድርገው የደወል ምልክቷን ይጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ሰናይ ጊዜ